እስልምና በሰባተኛ ክፍለ ዘመን በመሳሰሉት መጣ። ከዛ ሌላውም ሃይማኖት እንዲህ ጊዜውን ጠብቆ መጣ ምናምን። ኢትዮጵያ የምትባለው ሀገርና ኢትዮጵያ የሚባሉት ህዝቦች እነዚህ ሁለት ሃይማኖት ከመምጣታቸው በፊት ነበሩ ማለት ነው። ለዘመናት ሃይማኖትም ነበረ። ሃይማኖትም ራሱ ዛፍ ቅጠል ነው እኛ መናመልከው፣ ወንዝ ነው መናመልከ የነበረው። ሁለቱም መጤ ናቸው። የተለየ ኮንፊደንስ ሊሰማ አይገባም። በእስልምናም በክርስትና ሁለቱም ከውጭ የመጡ ናቸው። ኢትዮጵያዊ የሚታወቀው አፍሪካዊ በአጠቃላይ የሚታወቀው በፀሐይ ሲያመልክ ልክ ነው እኮ ያልኩ አይደል? ልክ ነው የሰጡ አይደል? ነበረ ነው ማለት። ሁለተኛው ነገር ይኸውልህ የሙስሊሞችን የበቀደሙን የኢድ ቀን ወጥቼ አለውኝ እኔ ይሄ አፍጥሩ ቀን ማለት ነው። ወጥቼ መርገጫ አልነበረውም አዲስ አበባ ግነት እንዳይመስልህ። ይሄ መመልከት ትችላለህ። ድሮ አልነበረም። ቅድም ጠቅሰናል እኮ ብዙ ኢዶች ተደርጓል። ስቴዲየም አካባቢ ምናምን መጥቶ ሰላታቸውን አድርገው ይመለሱ ነበራል። የበቀደሙ ግን መልእክት ነግረውን ነው የሄዱት። መልእክት አስተላልፏል። የሆነ ቅሬታ እንዳለ አስተላልፏል። በዚህ ሀገር ፖለቲክስ ሙስሊሙን አይሶሌት ያደረገ ፖለቲክስን በለው ማህበራዊ እሳቤ ቦታ የለውም። እንደ ከዚህ በፊቱ ሊቀጥል አይችልም። ስለዚህ ይኸውልህ አሁን ግብጽ እንዳትጠቀምበት ብለህ ስትል የሆነ ምናምን ሀደርኛ ቋንቋ እንደገና ለፖለቲካ ፍጆታ እንዳይመጣ ግብጽ ላይ የሙስሊሞችን መብት አክብርላቸው። ገብቷል? ሙስሊሙ ቤተ መንግስት ሄዶ አፍጥር ካደረገ አትቆጣ፣ አትበሳጭ። ይልቅ አንተ ካልተደረገልህ ጠይቅ። እኔ መምጣት አለብኝ። ምናልባት ወደ ቤተ መንግስት ደረጃ ሁላችንም መሄድ አለብንም ወይ የሚለውም ጥያቄ እንደተጠበቀ ሆኖ አደባባይ ላይ እኔ ልስገድ ብሎ ሲል አትከልክለው። ገብቷል አይደለ? ሀገሩ ነው። ይሄኛውን አንደርስታንድ አድርግ። ኦርቶዶክስ ውስጥ አልትራ የሆኑ አሉ ቡድኖች፣ በጣም ጽንፍ የረገጡ ከእንትንም የሚያልፍ ከዚህ ከሃይማኖታዊ ነገርም አልፎ የፖለቲካ ስልጣንንም ዊሽ የሚያደርግ እንዳለ ይኸውልህ፣ በጣም ቅዱስ አድርገን 98% በጣም አማኝ ነው እግዚአብሔርን የሚፈራ ነው ምናምን ብለን ልንመጻደቅ የማንችልባቸው ኩነኔዎች እዚህ ሀገር ውስጥ አሉ። በተጨባጭ ስም ጠርቼ ልነግርህ የምችላቸው ይኸውልህ፣ ጎንደር ላይ በምንድን ነው የመጀመሪያው ቡሌት የተተኮሰችው? በምንድን ነው? በቀብር ቦታ ነው አይደል የተባለው? ድንጋይ ማንሳት ነው አይደል? ይኸውልህ ልጅ ሞቶበት ልጁን ቀብሮ አይገባህም ተብሎ የተቀበረ ሬሳ ቆፍሮ አውጥቶ አጥሩ ላይ አንጠለጠለ ማህበረሰብ ያለበት ሀገር ውስጥ ነው የምንኖረው። ፖይንቴን አገኘው? አንተ ልጅህን ቀብረ አጥር ላይ ሲያንጠለጥሉ በቃ የምትቀብርበት ኢትዮጵያ ውስጥ እየኖርክ እኮ ነው የምትቀብርበት። አጣ እንግዲህ ምን ላርግ ብለህ አጥር ውስጥ አትመሳሰልም ተብለህ ማለት ነው። በቃ እቺ 200 ካሬ አለች አይደል ለቤት ልትሰራ እዛ ውስጥ ልቅበር ብለህ ልጅህን ግቢ ውስጥ የምትቀብርበት አገር ነው ሀገር። ገብቷል? በጣም የምትመጻደቅበት ምናምን አይነት ሀገር አይደለም። ስለዚህ ትላንትን ምናምን ብለህ ስትል ትላንት ላይ በጣም በርካታ ችግሮች አሉ።